ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ የ8ኛ ክፍል የእንግሊሽ ሞዴል ፈተና በ3ኛው ክፍል ተገናኝተናል። እንግዲህ ፈተና በአራዳ ክፍለ ከተማ የተዘጋጀ ፈተና ነው። እስከዛሬ ሁለቱን ክፍሎች አይተን ነበር። ዛሬ ደግሞ 3ኛውን ክፍል እናያለን ማለት ነው። ከዚህ በፊት ያሉ ቪዲዮዎችን ያላያችሁ ልጆች መጀመሪያ ይሄንን ጥያቄዎች ከመስራታችሁ በፊት እነዛን ጥያቄዎች ብትሰሩ ሪኮመንድ አደርጋችኋለሁ። በጣም ይጠቅማችኋል። ለሌሎች ሰዎችም ለጓደኞቻችሁ፣ ለእህት ወንድሞቻችሁ፣ ለተፈታኝ ለምታውቋቸው ሰዎች ሼር አድርጉላቸው። ለቻናሉ አዲስ የሆናችሁ ወይም እስከዛሬ ቪዲዮዎችን እያያችሁ ግን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮ ቻናሉ እንዲስፋፋና ሌሎች ቪዲዮዎችም እንዲሰራላችሁ ቻናሉን ሰብስክራይብ ማድረግ ቪዲዮውን ደግሞ ላይክ ማድረግ አትርሱ። በቀጥታ ወደ ጥያቄዎች እንሄዳለን። የ21ኛው ጥያቄ I like playing football but I blank playing football። እንግዲህ but ስላለ አፍራሽ ነገር አለ ማለት ነው። I like playing football ካለም በኋላ I dash playing football። ስለዚህ ባስኬትቦል መጫወት እወዳለሁ እያለ ነው። ግን ካለ በኋላ ኳስ መጫወት ምን ነው ሊል የሚችለው አልወድም ነው አይደል? ስለዚህ ምርጫው ላይ love ይላል። ይሄ አይሆንም። would like አይሆንም። ይሄኛው enjoy እነዚህ እንዳለ ተመሳሳይ ናቸው። ኤንድ ከሚለው ጋር የሚሄዱ ናቸው እንጂ በት ከሚለው ጋር የሚሄዱ አይደሉም። I like playing football but I dislike playing football። ግን ባስኬትቦል መጫወት እወዳለሁ፣ ፉትቦል መጫወት ግን አልወድም ነው የሚለው ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው። 22ኛው the boy was dash a book in the library። was ካለ ምንድነው ይሄ? ቨርቤስ ከሆነ ሲምፕል ፕሬዘንት ቴንስ ነው። ኦክሲላሪ ቨርብ አይኖርም። was were I ማነው is are am የሚባሉት ኦክሲላሪ ቨርቦች አይኖሩም ቨርቤስ ከሆነ። ይሄኛውም ቨርብ ዋን ነው። ስለዚህ ከወዝ ጋር ሄደ። has read ይሄኛው has አለ ኦክሲላሪ ቨርብ ነው has ራሱ። ስለዚህ was has እና was አንድ ላይ አይሄዱም ማለት ነው። ኦክሲላሪ ሁለት ኦክሲላሪ ቨርቦች በአንድ ጊዜ መጠቀም አንችልም። the boy was reading ነው የሚሆነው። እንግዲህ the boy was reading የሚለው ምን አይነት ቴንስ ነው? past continuous ቴንስ ነው። past continuous ቴንስ ነው። ያለፈ ነገር ሆኖ ለረጅም ሰዓት የተሰራ ማለት ነው። the boy was reading a book in the library። እሱ ልጁ ላይብራሪ ውስጥ መጽሐፍ እያነበበ ነበር for a long time ማለት ነው። ምክንያቱም continuous የሆነ ድርጊት ነው የምንገልጸው። ስለዚህ መልሳችን ሲ ይሆናል ማለት ነው። 23ኛው the Nile is dash river in the world። ይሄ ደግሞ ኮምፓሪዥን ነው። እንግዲህ ስንት አይነት ኮምፓሪዥን አለ? አንደኛው ዜሮ ነው፣ ዜሮ ኮምፓሪዥን የሚባለው ነው። ሁለተኛ ኮምፓራቲቭ፣ ሶስተኛ ሱፐርላቲቭ። ዜሮ የሚባለው አሳስ ነው የምንጠቀመው አስ ብለን አስ። ለምሳሌ ናይል ሪቨር is as long as አዋሽ ሪቨር ካለን ናይል ሪቨር ልክ እንደ አዋሽ ሪቨር ነው ርዝመቱ፣ እኩል ናቸው እያለን ነው። ስለዚህ እኩል የሆኑ ነገሮች ለመግለጽ 0 ዲግሪ ኮምፓሪዥን ነው የምንጠቀመው። ኮምፓራቲቭ የምንጠቀመው ደግሞ ሁለት ነገሮችን ለማወዳደር ነው እና ሁልጊዜ ዛንን እንጠቀማለን። ወርዱን ካረግን በኋላ ዛን ብለን ይቀጥላል ሴንቴንሱ ማለት ነው። ሁለት ሲሌብል ከሆነ ደግሞ ሞር የሚል ከወርዱ ፊት ለፊት እንጠቀማለን። ለምሳሌ ቢዩቲፉል ከሆነ ሞር ቢዩቲፉል፣ ቢዩቲ እና ፉል ሁለት ሲሌብል ነው ያለው ወርዱ ማለት ነው። ያኔ ሞርን እንጠቀማለን ኮምፓራቲቭ እና ዛን ሁልጊዜ ያለ። ለምሳሌ the Nile river is longer than አዋሽ ሪቨር ካለን ናይል ሪቨር ከአዋሽ ሪቨር ይበልጣል እያለ ነው። ናይል እና አዋሽ እንደ ኦንሊ ሁለቱን ብቻ ነው እያወዳደርን ያለ ነው ማለት ነው። ሱፐርላቲቭ ከሆነ አንድን ከብዙ ነገር ጋር ማወዳደር፣ አንድን ነገር ወስደን እንደርሱ ካሉ ከሌሎች ከብዙ ነገሮች ጋር ማወዳደር፣ እሱ ምን ይባላል? ሱፐርላቲቭ። ሱፐርላቲቭ ላይ ዘ እንጠቀማለን። ዋን ሲሌብል ከሆነ ኤስቲ፣ ቱ ሲሌብል ከሆነ ሞስት ነው የምንጠቀመው። ለምሳሌ to say beautiful ብለናል ቀደም። most beautiful ለምሳሌ አስቴር is most beautiful girl in our class ካልኩኝ የኛ ክላስ ውስጥ አስቴር በጣም ቆንጆዋ ልጅ ናት እያልኩኝ ነው ማለት ነው። አስቴርን ከሙሉ ከክላሱ ልጆች ጋር ነው ያወዳደርኳት። EST ደግሞ የምንጠቀመው አንድ ሲል ለምሳሌ ሎንግ ላይ
እዚህ ያሁኑ ጥያቄ እንስራው። the Nile is the longest river in the world። አሁን longest አለ the longest አለ ግን ማንን እንጠቀማችሁ ብያችኋለሁ እዛ የምትለውን ወርድ መጠቀም አለብን። ስለዚህ the Nile is the longest river in the world የሚለው መልስ ይሆናል። ናይልን በዓለም ላይ ካሉ ከሌሎች ሙሉ ሪቨሮች ጋር ነው ያወዳደርነው። the Nile is the longest river in the world በዓለም ላይ ካሉ ወንዞች በጠቅላላ ናይል ወንዝ ረጅሙ ነው እያለን ነው ማለት ነው። ስለዚህ ሱፐርላቲቭ ነው ይሄ። ናይልን ከብዙ ነገር ጋር ነው ያወዳደረው። ናይልና አዋሽ ናይልና ሌላ ወንዝ ከሆነ ሁለት ወንዞቹን ብቻ ከሆነ ግን ሎንገር ነበር የሚሆነው። ዛን ይገባል እዚህ ጋር ሎንገር ብሎ ዛን ይኖራል። ዛን ሁሉ ጊዜ መኖር አለበት። መልሳችን ዲ ነው ማለት ነው። 24ኛው this book was originally dashed by him። አሁን by him የምትለዋን ስታዩ ምን መምጣት አለበት? ቀጥታ አምሯችሁ ውስጥ passive voice the subject of the sentence is the receiver of the action ይሆነበት ማለት ነው። book ምንድነው doer of the action ሊሆን አይችልም። book ዕቃ ነው ነገር ነውና ድርጊት መፈጸም አይችልም። ግን ድርጊት ይፈጸምበታል መጻፍ አይደል? እሱ ባለቤት ሆኖ ነው የመጣው። this book was originally dashed by him። ስለዚህ passive voice ምንድነው ፎርሙ was ስለሆነ በሲምፕል ፓስት የሲምፕል ፓስት passive voice subject plus was or were plus verb 3 ነው የምንጠቀመው። ስለዚህ the book was originally written by him። መጽሐፉ በዋናነት ወይም በመሰረታዊነት የተጻፈው በእርሱ ነበረ እያልን ነው ማለት ነው። ትርጉሙ ይሄ ነው። ስለዚህ written ነው wrote አይሆንም። ይሄኛው verb 2 ነው። የራይት verb 2 ፎርም ነው። ራይት ደግሞ verb 1 ፎርም ነው። writing is verb ing ነው። እኛ የፈለግነው verb 3 ፎርም ስለሆነ መልሳችን ኤ ነው የሚሆነው። passive voice ነው ማለት ነው። 25ኛው when I was a child I blank play a game with my friend in the field። when I was a child ብለን ብዙ ጊዜ ስንጠቀም ወይም ደግሞ በልጅነት ያረግነውን ነገር ድሮ ላይ ያረግነውን ነገር ለመግለጽ ድርጊት ለመግለጽ ምንጠቀማት ፍሬዝ አለች። እሷ ፍሬዝ used to ናት። ብዙ ጊዜ when I was a child ከምትለው ጋር በጣም እንጠቀማታለን። when I was a child I used to play a game with my friend in the field። መልሳችን used to ነው። used to ሳይሆን used to past ስለሆነ አምና was አይገባም። ምክንያቱም auxiliary verb አይገባም used to ስንጠቀም። I used to am used to ሳይሆን I used to play a game with my friend in the field ነው የሚሆነው። መልሳችን ቢ ነው የሚሆነው ማለት ነው። 26ኛው coffee dash in Ethiopia። coffee dash in Ethiopia coffee was grown, coffee is grown, coffee is grew, coffee are grown። was grownም is grownም መሆን ይችላል። ኮፊ የበቀለው ኢትዮጵያ ነበረ። ኮፊ ኢትዮጵያ ውስጥ ይበቅላል ወይም ያድጋል ማለት እንችላለን። ከሁለቱ አንዱ መጠቀም እንችላለን። ችግር የለውም። ምክንያቱም ግራማቲካሊ ነው አሁን ፈተናው መመዘን የፈለገው ግራመሩ ነው አይደለ? ስለዚህ ግራማቲካሊ ኤም ቢም ልክ ነው መሆን ይችላል። ሲናዲ ነው የማይሆኑት። ስለዚህ ኤም ቢም መሆን ይችላል። መልሱ ያ ነው። ሜቢ እነሱ የፈለጉት was ይሁን ካምቢ ሁለቱም መሆን ይችላል። coffee was grown in Ethiopia, coffee is grown in Ethiopia መሆን ይችላል። ግራማቲካሊ ሁለቱም ኮሬክት ነው። 27ኛው parents dash follow up their children። parents ልጆቻቸው መከታተል አለባቸው። ግን በምን ያክል ኤክስቴንት ግዴታ ነው ወይ ምናምን ለዚህ should have to must ምናምን የሚባሉ አሉ አይደለ? እነሱ ነው የምንጠቀመው። parents can follow up their children። parents ልጆቻቸው መከታተል ይችላሉ ነው የሚለው እዚህ ጋር። shouldn't ደግሞ መከታተል የለባቸውም ነው። should ደግሞ መከታተል አለባቸው ነው። couldም የcan past tense ነው። አንድ አይነት ነው። ግን parents should follow up their children should ነው መሆን ያለበት። ግዴታ ነው መከታተል አለባቸው should ነው እንጂ ይችላሉ ሳይሆን አለባቸው በሚል እንደ ግዴታ የሚሰጥ ስለሆነ should ነው የምንጠቀመው። parents should follow up their children የሚለው መልስ ይሆናል።
28ኛው the Ethiopian calendar is 7 years dash than the European calendar than ካለ ሁሉ ጊዜ ምንድነው ብያችኋለሁ ኮምፓራቲቭ እናንተውን ዛን እንዳያችሁ አንደኛ ሁለት ነገር ነው የሚያወዳድረው ኢትዮጵያን ካላንደርን ከኢሮፒያን ካላንደር ነው የሚያወዳድረው ሁለት ነገሮችን ብቻ ነው ፕላስ ደግሞ ዛን አለ ስለዚህ ኮምፓራቲቭ ነው ማለት ነው ነገሩ ኮምፓራቲቭ ከሆነ ወይ ሞር ሁለት ሌቭል ከሆነ ሞር ብሎ ወርዱ ያለበት ትመርጣላችሁ ወይም ደግሞ ወርዱ ኑሮ ER የተጨመረበትን መምረጥ ነው ማለት ነው እሺ young ይሄ አይሆንም ምንም የለውም younger ይሄ ይሆናል youngest ይሄ ሱፐርላቲቭ ነው ግን ዘም መኖር አለበት እዚህ ጋር ራሱ ልክ አይደለም the youngest አንድ ነገር ከብዙ ነገር ጋር ለማወዳደር ነው ብያችኋለሁ እዚህ ጋር ሁለት ነገር ነው ያወዳደርን ያለ ነው መልሳችን B ይሆናል ማለት ነው 29ኛው he will be in the library dash in the garden he will be ሁሉንም እየተካን ነው he will be in the library and in the garden library እና garden ውስጥ ነው መሆን አይችልም ሁሉ በአንድ ሰዓት ሁለቱም ቦታ መገኘት አይችልም ስለዚህ ኤንድ አይሆንም B he will be in the library but in the garden library ውስጥ ነው ግን garden ነው አይሆንም grammatically incorrect ነው he will be in the library or in the garden library ውስጥ ነው ወይም ደግሞ garden ውስጥ ነው የሚሆነው ያለ ነው ይሄ መሆን ይችላል he will be in the library yet in the garden yet የሚለው እዚህ ጋር አንጠቀመው grammatically ብዙ ጊዜ yetን የምንጠቀመው present perfect ላይ ነው present perfect ላይ መጨረሻ ላይ ነው የምንጠቀመው ኔጌቲቪቲ ለመግለጽ ማለት ኔጌቲቭ ነገር ስለዚህ አይሆንም መልሳችን የሚሆነው C ነው ማለት ነው it will be in the library or in the garden የመጨረሻው ጥያቄ ለዚህ ክፍል ለሶስተኛው ክፍል ማለት ነው 30ኛው ነው look the two boys dash the two boys fight አሁን ነው እያየው ያለው ማለት ነው አሁን ተመልከት እያለው ነው ስለዚህ present እንደሆነ look በሚለው ወርድ ማወቅ እንችላለን look the two boys fight the two boys fighting the two boys are fighting the two boys were fighting ስለዚህ were fighting አይሆንም fighting ደግሞ አይሆንም ለምን ደግሞ አይሆነው auxiliary verb ነው ing ካለ ሁሉ ጊዜ auxiliary verb መኖር አለበት ስለዚህ auxiliary verb is was ምናምን ስለሌለው አይሆንም ከኤና ከሲ ነው look the two boys fight ከሆነ simple present ይሆንብናል simple present ደግሞ habitual action ነው ሁሉ ጊዜ በተደጋጋሚ የሚደረግ ነገር ነው ስለዚህ ይሄ አይሆንም look the two boys are fighting ያ ተመልከታቸው ሁለቱ ልጆች እየተጣሉ ነው እያለ ነው ስለዚህ present continuous ነው የሚሆነው present continuous at the time of speaking ሲነግረውም እየተጣሉ ነው ስለዚህ present continuous ነው የሚሆነው መልሱ C ይሆናል ማለት ነው እሺ ተማሪዎች በዚህ ክፍል ይዤላችሁ የመጣሁት ጥያቄዎች እነዚህን ይመስሉ ነበር ከጥያቄው ቁም ነገር እንዳገኛችሁበት ከዚህ በፊት ያልገባችሁን ግር ያላችሁን ወይም እነዚህን ጥያቄዎች ሰርታችሁት ከነበረም ያልገባችሁ ነገር ከነበረ እንደተረዳችሁበት እንዲሁም ደግሞ ለፈተናም የሚጠቅማችሁ እንደሆነ ተስፋ አደርጋለሁ ያላችሁን ጥያቄ ሐሳብ አስተያየት ኮሜንት ሴክሽን ላይ እንዲሁም ደግሞ ከታች ባለው ቴሌግራም ግሩፕ እና ሰፖርት አካውንት ማጋራት ትችላላችሁ በሚቀጥለው በአራተኛው ክፍል እስከምንገናኝ ድረስ ደህና ሁኑ ቻው